ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ዛሬ የዲኤክስዋይ ወይ የዶላር ኢንዴክስ አናሊሲስ ነው የምንሰራው። ዊክሊ ፎርካስት ማለት ነው። አናሊሲሳችንን የምንጀምረው መጀመሪያ ከመንዝሊ ነው። መንዝሊ እንደምትመለከቱት ፕራይስ ኮንሶሊዴት እያደረገ ነበር። ኮንሶሊዴሽኑ በኋላ ኤክስፓንሽን እነዚህ ሊኩዊዲቲ ከወሰደልኝ በኋላ ወደታች ድጋሚ ሪቨርስ አድርጓል። ሪቨርስ ካደረገ በኋላ እዚች ጋር የምትመለከቷት ኦርደር ብሎክ አለች። እሷን እንደምትመለከቱት ኮንሶሊዴት እሷን እየነካ ምናምን ኮንሶሊዴት እያደረገ ነበር። ከዛ በደንብ በዊክ ደግሞ ሪቨርስ አድርጎ እዚች ጋር የምትመለከቷት ዊክ ነክቷታል እንደምትመለከቱት። ከዛ እነዚህንም ሊኩዊዲቲ ወስዶልን ነበረ። ዘናውን ሪቨርስ አድርጎ እነዚህን ሊኩዊዲቲ እና ይቺ ሊኩዊዲቲ ቮይድ እንዲሞላት ነው የምጠብቀው። መንዝሊ አይሲሲ ቡሊሽ ነው። መንዝሊ ላይ የምጠብቀው ቡሊሽ ነው። ከዛ እዚህ ጋር የምትመለከቷት በመንዝ ደግሞ ቡሊሽ ነች። እሷን ደግሞ ወደ ዴይሊ ወርደን እንያት። ወደ ዴይሊ ማርኬታችን ስንመጣ ክሊን የሆነ ማርኬት ይታየኛል። እዚህ ጋር ፕሬስ እዚህ ጋር እንደምትመለከቱት ረጅም የሆነ ቤሪሽ ሞመንተም ላይ ነበረ ለረጅም ጊዜ ኦልሞስት ወደ ከኖቬምበር ማለት ወደ 4 ወር ምናምን አካባቢ ቤሪሽ ላይ ነበረ። ከዛ እዚህ ጋር የምትመለከቱት ትልቅ የሆነ ሊኩዊዲቲ ቮይድ ፈጠረልን። ከዛ ፕራይስ እዚህ ጋር ማርኬት ሺፍት ፈጠረ። ማርኬት ሺፍት እዚህ ጋር እንደምትመለከቱት ካንድል በቦዲ ብሬክ አደረገልን። ከዛ እዚህ ጋር የምትመለከቱት ኢንተርናል ነካለን። ፌር ቫሊ ጋፕ ፌር ቫሊ ጋፕ አለችን እዚህ ጋር ከፌር ቫሊ ጋፑ ጋር በኋላ ፕራይሱ ምን አደረገ? እዚህ ጋር የምትመለከቱት ሊኩዊዲቲ ወሰደልን በዚች ዊክ። ከዛ በኋላ ፍራይዴ ላይ ክሎዝ ሊያደርግልን ይችላል። እና ፕራይስ ምን እንዲያደርግልኝ ነው የምጠብቀው? እነዚህ ሊኩዊዲቲ አንድ ወስዷቸዋል which is external so ኢንተርናል እንዲገባልን ነው የምንጠብቀው። የት እዚች ኢንቨርሽን ፌር ቫሊ ጋፕ ኢንቨርሽን ፌር ቫሊ ጋፕ እንደ አንድ እንትን ስለምትታይ ሊኩዊዲቲ ቮይድ እሷ ጋር ፕራይስ እንዲመጣለን ሪቴስት እንዲያደርግ እንጠብቃለን። ዳይሬክሽናችን እዚህ ድረስ እስከሚመጣ ድረስ ቢሽ ይሆናል። ነገር ግን ቡሊሽ ነው ባያሳችን። እነዚህን ሃዮች ታርጌት እናደርጋለን። እነዚህ ኢኳል ሃዮች አሉ እዚህ ጋር እነዚህ ኢኳል ሃዮች ታርጌት ናቸው። የፕሪቪየስ ፋይል ስለሆኑ በደንብ እነዚህ ጋር ትልቅ የሆነ ሊኩዊዲቲ ስላለ እነሱን ታርጌት እናደርጋለን። እና ሰኞውን ሲከፈት ፕራይስ ወደዚህ የመውረድ አዝማሚያ እንዳለው እያሰብን ነው ትሬድ የምናደርገው። ፕራይስ እዚህ ኢንቨርሽን ፌር ቫሊ ጋፕ ጋር የሚደርስልን ድረስ ቤሽ ሴታፕ እየጠበቀ ትሬድ እናደርጋለን። ከነካ በኋላ ያው ፕራይስ በደንብም ሊወርድ ይችላል፣ አልፎትም ሊሄድ ይችላል። አይታችንም ልክ ላይሆን ስለሚችል በፕሮባቢሊቲ እያሰብን ነው ትሬድ የምናደርገው። ስለዚህ ፕራይስ ወደዚህ እንደሚመጣ ፕሮባቢሊቲ ይኖራል ብለን እናስባለን። ወደ ዋን ሀወር ደግሞ ዋን ሀወር እንደምትመለከቱት እዚች ጋር ቅድም ታርጌት ያደረግኩላችሁ ኢኳል ሃዮች ነበሩ። ከዛ በኋላ እዚህ ጋር ማርኬት ሺፍት ፈጠረልን። ምክንያቱም እቺ ሃይ በዚህ ሃይ ትወስዳለች። ስለዚህ የዚህ ሃይ የመጨረሻዋ አሉ እቺ ስለሆነች እቺ ካንድል በቦዲ ብሬክ ተደርጋለች። ድጋሚ ደግሞ ፕራይስ እዚህ ጋር ምንድን እናደርጋለን? ከኤክስተርናል መጣ ወደ ኢንተርናል እንዲገባለን ነው የምንጠብቀው። አሁን ኢንተርናላችን ደግሞ የሚሆነው ፕሪሚየም እና ዲስካውንት እናወጣለን። ከዛ ፕሪሚየም ውስጥ ያለ ፒአር ነው የምንፈልገው። ኢንተርናል ውስጥ የመጀመሪያ ኦርደር ብሎክ አለችን። ስለዚህ ቺን ኦርደር ብሎክ እንጠቀማታለን ማለት ነው።
ስለዚህ ፕራይስ ይሄንን ኦርደር ብሎክ እና ደግሞ ፕሪሚየም ውስጥ ይወርድን ለምንጠብቀው እዚህ ጋር ታርጌት የሆኑ ሊኩዊዲቲዎች አሉ። በዚህ ጋር በጣም ብዙ የተከማቹ ሊኩዊዲቲዎች አሉ። ምክንያቱም ኢኳል ሎ ናቸው። ኢኳል ሎ እና ኢኳል ሃይ ሲሆን ደግሞ በደንብ እዛ ቦታ ኢንስቲትዩሽኖች የመሄድ እድላቸው በደንብ ከፍ ስለሚል እና ደግሞ ወደ ኢንቨርሽን ፌር ቫልዩ ጋፑ ጋር የመምጣት ፕሮባቢሊቲ አለው በዛውም ማለት ነው። ስለዚህ የዛሬው አናሊሲስ ይህንን ይመስል ነበረ። ዴክስዋይ አናሊሲስ ካረጋችሁ በኋላ ያው ከዴክስዋይ ኮሪሌትድ የሆኑ ፔሮችን ትሬድ ማድረግ ስለሆነ ያው ቀላል ነው። እና ዩኤስዲንም ትሬድ ስለማደርግ በዚሁም የእሱንም ማርኬት ወደ ዩኤስዲ ስንመጣ እዚህ ጋር እንደምትመለከቱት ፕራይስ የሆነ ትልቅ የሆነ ሊኩዊዲቲ ቮይድ ፈጥሮልን ነበር። ለረጅም ጊዜ ቤሪሽ ሞመንተም ላይ ነበረ። ዘን ከዛ ኮንሶሊዴት ማድረግ ጀመረ። እዚህ ጋር ወርዶ የኮንሶሊዴሽን ሁሉ ወሰደው። እዚህ ጋር ትልቅ ሊኩዊዲቲ ነበረ። እነሱን መቶ ክሊን ካደረጋችሁ በኋላ እዚህ ጋር የምትመለከቱት ሪቨርሳል ሞመንት ሊያመጣልን ይችላል። ከዛ ፕራይስ እዚህ ጋር ኮንሶሊዴት ማድረግ ጀመረ እዚህ ኦርደር ብሎክ ላይ ከደረሰ በኋላ ከዛ እዚህ ጋር እንደምትመለከቱት ተመልሶ የነዚህ ሊኩዊዲቲዎች ወሰደልን። እነዚህ ሊኩዊዲቲ ከወሰደ በኋላ ፕሪሚየም ውስጥ ነው ሊኩዊዲቲ የወሰደው። የዚህ ሊክ ፕሪሚየም ውስጥ ዲፕ ፕሪሚየም የምንለው ዞን ውስጥ ነው ይህንን ሊኩዊዲቲ የወሰደው እና ፕራይስ ሪቨርስ የማድረግ ፕሮባቢሊቲው በጣም ከፍተኛ ነው። እዚህ ጋር ኦርደር ብሎክም ነክቶልናል። ድጋሜ እዚህ ጋር ፕሪሚየም ዞን ውስጥ ሊኩዊዲቲ ወስዷል። መንዝሊ ሊኩዊዲቲ ስለሆነ ፕራይስ ወደ እነዚህ ሊኩዊዲቲ ቮይድ የመመለስ ቻንሱ በጣም ከፍተኛ ነው፣ ወደ ዲስካውንት ማለት ነው። ስለዚህ መንዝሊ ዳይሬክሽኔ ቤሽ ነው። ወደ ዴይሊ እንሂድና እንሂድ። ዴይሊ ጋር ስንመጣ እዚህ ጋር ድጋሜ እሱም ፕሪሚየም እና ዲስካውንት ዞን ፈጥሮልና እችኛዋ ሊግ ነበረች መንዝሊ ላይ የነበረውን ሊኩዊዲቲ ስዊፕ ያደረገችው። ከዛ ድጋሜ ፕራይስ ማርኬት ሺፍት ሰጥቶናል። እዚህ ጋር እንደምትመለከቱት አይ ማርኬት ሺፍት አልሰጠንም። ማርኬት ሺፍት የምትሆነዋ ካንድል እችኛዋ ካንድል ነች። እቺ ካንድል ነች ማርኬት ሺፍት ሃይስት ሃዩን የሰራችለው እቺ ራሷ ስለሆነ ማርኬት ሺፍታችን የሚሆነው እዚህ ጋር ነው። ፕራይስ ግን ያው ግዴታ በኮንሰፕት ወይ ደግሞ በቲዮሪ የሚሄድ የለብንም። ማርኬቱ በደንብ ወደታች እንደሚሄድ እዚህ ጋር እንደምትመለከቱት ኮንፊርሜሽን እያሳየን ነው። እዚህ ጋር መጣ ኤክስተርናል እና ኤክስተርናል ወሰደልን። ከዛ ድጋሚ መጥቶ እዚህ ኦርደር ብሎክ ነክቶልናል። እቺኛውን ኦርደር ብሎክ ይሄኛውንም መውሰድ እንችላለን። ከዛ ሪቨርስ አድርጎ እቺኛዋን ሌቭል ብሬክ አደረገልን። እዚህ ጋር የምትመለከቷት እና ይሄንን እንደ ማርኬት ሺፍት ቫሊድ የሆነ ማርኬት ሺፍት ማየት ባንችልም ግን ፕራይስ ወደታች የመሄድ ቻንሱን እዚህ ጋር እያሳየን ነው። እቺኛዋ ሎም አለችን፣ እሷን ማርክ እናደርጋታለን ታርጌት ስለሆነች። ፕራይስ አሁን ኤክስተርናል ወስዶልናል። ከኢንተርናል ተነሳ እዚህ ጋር እንደምትመለከቱት ከዚህ ኦርደር ብሎክ ዘንቺን የሆነ ኤክስተርናል ሬንጅ ሊኩዊዲቲ ወሰደልን። ድጋሚ ኦርደር ብሎክ ሊመጣ ይችላል። እዚህኛው ኦርደር ብሎክ ዴክስዋይ ላይ ሰኞ ዕለት አካባቢ ቤሪሽ ሊሆን ይችላል አላልኳችሁ ነበር። ትንሽ አንላይን አድርጎልናል። እዚህ ጋር እንደምትመለከቱት ፕራይሱ ይህንንም ቡሊሽ ይሄዳል፣ ያ ደግሞ ቤሪሽ ይሄዳል። ተቃራኒ ስለሆኑ ዩሮ እና ዶላር ኢንዴክስ። ስለዚህ ዶላር ወደ ታች ከሄደ ይሄ ወደ ላይ ስለሚሆን እዚህ ጋር ሪቴስት የማድረግ ቻንሱ በጣም ከፍተኛ ነው። ወደ 1 ሃወር እንሂድ። ስለዚህ ዴይሊ ባያስም ቤሪሽ ነው። ወደ 1 ሃወር ስንመጣ ፕራይስ እዚህ ጋር ትልቅ የሆነ ሊኩዊዲቲ ቮይድ ነበር። ከዛ እዚች ጋር መጥቶ ሪባላንስ አድርጓታል። እዚህ ጋርም ሪባላንስ አድርጓታል። ነገር ግን እዚህ ጋር ኢኳል ሃይ ፈጥሮልናል። እነዚህ ኢኳል ሃዮች ደግሞ ቅድም እንደነገርኳችሁ ትልቅ ሊኩዊዲቲ ግራብ አለ እዚህ ጋር። ኢንስቲትዩሽኖች ይህንን ሀንት የማድረግ ቻንሳቸው ከፍተኛ ስለሆነ ወደዚህ የመምጣት ፕሮባቢሊቲያቸው በጣም ከፍተኛ እና ፕራይስ ሰኞ ሲከፈት ወይ ደግሞ ነገ
ይህን ሊኩዊዲቲ ወስዶልኝ ሪቨርስ እንደሚያደርግ ነው የምጠብቀው። የኔ የዩሮ እና የዴክስ አናሊሲስ ይህንን ይመስል ነበረ። ኔክስት ወይ ደግሞ በዚህ ዊክ ትሬድ እየገባውም ወይ ደግሞ ቅዳሜ ወይ እሁድ ዊክሊ ሪካፕ እሰራለሁ። ምክንያቱም ቻሌንጁን በዚህ ሳምንት ፐርቼዝ ስለምናደርገው ኒውን ቀላቀላችሁ እንዳትረሱ። ሰብስክራይብ